እሺ አሁን በመቀጠል ደግሞ የምናየው አምስት ቤዚክ የሆኑ ኮንዲሽናል ስቴትመንቶች ለሮቦቱ አለ። እነሱን ነው ዲቴል አንድ ባንድ የምናየው ማለት ነው። ስለ ኮንዲሽን ምን እንደሆነ አይተናል። ኮንዲሽናል ስቴትመንት ያልነው አንድ ስቴትመንት ትሩ ኦር ፎልስ የሚሰጠን ከሆነ ያ ስቴትመንት ኮንዲሽናል ስቴትመንት እንለዋለን። ሮቦቱም ላይ አምስት ቤዚክ የሆኑ ኮንዲሽናል ስቴትመንቶች አሉ። እነሱ ለብዙ ነገር ነው የሚጠቅሙን። ያው ቅድሚያ ግን እነማን እንደሆኑና ምንም እንደሚጠቅሙን በየትኛው ኬዝ ትሩ እንደሚሆኑ በየትኛው ኬዝ ፎልስ እንደሚሆኑ ዲቴል እናያቸው። ከዚህ ጋር እንደምታዩት ቤዚካሊ አምስት ናቸው። አንደኛው ፍሮንት ኢዝ ክሊር የሚል አለ፣ ራይት ኢዝ ክሊር፣ ሌፍት ኢዝ ክሊር፣ ኦን ቢፐር እና ኬሪስ ቢፐርስ እዚህ ጋር የምታዩቸው አምስቱ ናቸው። ምን እንደሆኑ እዚህ ጋር እናያቸው። ፍሮንት ኢዝ ክሊር የምንለው ኮንዲሽን ትሩ የሚሆንበትን ኬዝ ልንገራችሁ። ትሩ የሚሆንበት ሮቦታ ካለችበት ከፊት ለፊቷ ምንም ግድግዳ ከሌለ ክሊር ከሆነ ያ ነገር ምን እንለዋለን? ትሩ እንለዋለን ማለት ነው። ፍሮንት ኢዝ ክሊር ትሩ የሚሆነው መቼ ነው? የምትጠቀሟት ሮቦት ሁቦም ሊሆን ይችላል ሌላ ሮቦት ያቺ ሮቦት ከፊት ለፊቷ ግድግዳ ካለ ፎልስ ነው። ካለ ክሊር ከሆነ ምንም ግድግዳ ከሌለ ግን ትሩ ነው ማለት ነው። ፍሮንት ኢዝ ክሊር የሚለው ይሄ ነው። ተመሳሳይ ነው። ራይት ኢዝ ክሊር የምንለው ሮቦቷ በቀኝ በኩሏ በሮቦቷ ከቀኟ በኩል ግድግዳ ካለ ፎልስ ነው። ክሊር ከሆነ ግድግዳ ከሌለ ግን ትሩ ነው ማለት ነው። ሶ ክሊርነቱ ከግድግዳው አንፃር ነው። ግድግዳ መኖር አለመኖሩ ቼክ ነው የሚያደርገው። በቀኛው በኩል ግድግዳ ከሌለ ክሊር ነው ማለት ነው። ያኔ ትሩ ነው። ካለ ግን ፎልስ ይሆናል። ሌፍት ኢዝ ክሊር የሚለው በተመሳይ በግራዋ በኩል ሮቦታ ምንም አይነት ግድግዳ ከሌለና ክሊር ከሆነ ያኔ ትሩ ትሆናለች። ግድግዳ ካለ ግን ያ ነገር ፎልስ ይሆናል ማለት ነው። ሶስተኛው እሱ ነው። አራተኛው ኦን ቢፐር። ስለ ቢፐር ባለፈው አይተናል። ቢፐር የሚባለው ቢጫ የሆኑ ኳሶች ናቸው። ሮቦታ ልትይዝም ትችላለች፣ ያንን ፒክ ታደርጋለች ወይ ድሮፕ የሚሉትን አክሽኖች የምትሰራባቸው ነው። ሶ ኦን ቢፐር የሚባለው እዛ ቦታ ላይ የቆመችበት ቦታ ላይ ቢፐር አለ ወይስ የለም ነው። የቆመችበት ቦታ ላይ ቢፐር ካለ ትሩ ነው። የቆመችበት ቦታ ላይ ግን ቢፐር ከሌለ ፎልስ ነው ማለት ነው። የአምስተኛው ኬሪስ ቢፐርስ። ሮቦታ ቢፐር ተሸክማለች ወይስ አልተሸከመችም የሚለውን ነው ቼክ የሚያደርግልን። አትሊስት አንድ ቢፐር ከያዘች ትሩ ነው የሚሆነው ኬሪስ ቢፐርስ። ምንም ቢፐር ካልያዘች ግን ፎልስ ነው የሚሆነው ማለት ነው። ባለፈው ምን ብያችሁ ነበር? አራት ቤዚክ አክሽኖች አሉ ብዬ ነበር። ማን ሙቭ፣ ተርን ሌፍት፣ ፒክ ቢፐር እና ድሮፕ ቢፐር። ከነዚህ ከአራቱ ሶስቱ ፕሪሪኩዌስት አላቸው ብያችሁ ነበር። እነሱንም ሙቭ ለማድረግ ምን ነበር ፕሪሪኩዌስቱ? ከፊት ለፊቱ ግድግዳ ሊኖር አይገባም ብያችሁ ነበር። እሱ ማለት ይሄ ነው በቃ። ፍሮንት ኢዝ ክሊር የሚለው ትሩ ከሆነ ማለት ነው። ፍሮንት ኢዝ ክሊር የሚለው ምን ማለት ነው? ግድግዳ ከሌለ ትሩ የሚሆነው፣ ግድግዳ ከሌለ ትሩ ነው። ሙቭ የሚለውም ሙቭ ከማድረጉ በፊት ይሄንን ነው ቼክ የሚያደርገው። ግድግዳ አለ ወይስ የለም። ግድግዳ ካለ ኢረር ብሎ ነው ጀነሬት የሚያደርግላችሁ። ኢረራችሁን ዲስፕሌይ ያደርግላችኋል። አለበዛ ግን ግድግዳ ከሌለ ይሄዳል ሙቭ ካላችሁት። እሱን ቼክ የሚያደርገው ፍሮንት ኢዝ ክሊር በሚለው ነው። እንደገና ፒክ ቢፐር ስትሉት ቢፐር የቆመበት ቦታ ላይ ግድ መኖር አለበት። ሳይኖር ምንም ፒክ ሊያደርግ አይችልም። እሱ ማለት ኦን ቢፐር ትሩ ሆኗል ማለት ነው። ኦን ቢፐር ትሩ ከሆነ እዛ ቦታ ላይ ቢፐር አለ ነው። በተመሳሳይ ሌላ ደግሞ ድሮፕ ቢፐር ለማድረግ አትሊስት አንድ ቢፐር መያዝ አለባት ብያችሁ ነበር። እሱ ማለት ኬሪስ ቢፐርስ የሚለው ትሩ መሆን አለበት ነው። አጭሩ እነዚህ ነው አምስቱ ምን ምንላቸው ኮንዲሽናል ስቴትመንት ምንላቸው ማለት የሮቦት አምስቱ ኮንዲሽናል ስቴትመንቶች እነዚህ ናቸው። እነዚህ እንዴት ነው የምንጠቀመው የሚለው ጋር እንምጣ። ከዚህ በፊት ባየነው ላይ ስለ ኢፍ፣ ኤሊፍ፣ ዋይል ምናምን የሚሉ የተወሰኑ ነገሮችን አይተን ነበር። ሶ አሁን እዚህ ጋር ያልኳችሁ እነዚህ አምስቱን ቤዚክ አክሽኖች የምንጠቀመው ከማን ጋር ነው ማለት ነው? ከነ ዋይል እና ከኢፍ ኤሊፍ ጋር ነው። ቅድም ምን ብለናል? ዋይል ማለት የሆነ ኮንዲሽን ይጻፍለታል። ያ ኮንዲሽን ትሩ ከሆነ ነው ምን የሚያደርገው? እዛ ውስጥ ያሉትን ስቴትመንቶች የሚሰራው። ኢፍም ኮንዲሽን ጽፍለታላችሁ፣ ያ ስቴትመንት ትሩ ከሆነ ይሰራል። ስለሆነም ኢፍ፣ ኤሊፍ እና ዋይል ግድ ኮንዲሽን ያስፈልጋቸዋል ማለት ነው። ያ ኮንዲሽን ነው አሁን እዚህ ጋር ያልኳችሁ። ለሮቦት መጠቀም ከፈለጋችሁ እነዚህን ኮንዲሽኖች መጠቀም ትችላላችሁ። ሲንታክሱን እዩት። ከዋይል ጋር ከሆነ ዋይል ትሉና እዚህ ጋር የሮቦታችሁን ኔም ዶት፣ የሮቦቱ ኔም ሁቦ ሊሆን ይችላል ሌላ ሊሆን ይችላል ችግር የለውም። ዶት እዚህ ጋር ከአምስቱ አንዱን ኮንዲሽን መጨረሻ ላይ ብራኬት ከፍታችሁ ትዘጋላችሁ። ከዛ በኋላ አይደንቲሽን ሁለት ነጥብ አድርጋችሁ የምትፈልጉትን ስቴትመንት እዛ ውስጥ ነው የምትጽፉት። ኤግዛምፕል ዋይል ሁቦ ዶት ፍሮንት ኢዝ ክሊር። ያው ከአምስቱ አንዱ ፍሮንት ኢዝ ክሊር ብለን እንውሰድ። ሁቦ የሚለው የሮቦታችን ኔም ነው። ኦር አሁን ከዋይል ጋር ያየነው ከኢፍም ጋር ሊሆን ይችላል። ከኢፍም ከሆነ እቺ ብቻ ነው ኢፍ የምትለው የምትቀየረው። ኤሊፍም የሚል ነገር ካለ ከኤሊፍ ጋር እሱን መጠቀም ትችላላችሁ ማለት ነው። ስለሆነም ሲንታክሳችን አጻጻፉ ነው። እነዚህን ያው በኤግዛምፕል ስናያቸው በደንብ ግልጽ የሚሆንልን ይመስለኛል። ከኤግዛምፕል ጋር እየሰራን ሂድ ማለት ነው። እሺ አሁን እነዚህን በኤግዛምፕል ስናያቸው ይሄንን እስቲ ረን እናድርገው። ሮቦቷን ረን ስናደርጋት ያለችበት ቦታ ላይ አት ዋን ፖዚሽን ነው። ስለሆነም ከአምስቱ ውስጥ የትኞቹ ትሩ እንደሚሆን ከአምስቱ ኮንዲሽኖች
አምስቱ ኮንዲሽኖች ሮቦታችን ፍሮንት ኢዝ ክሊር የሚለው ትሩ ነው ፎልስ ነው? እዚህ ጋር ከሮቦታ ፊት ለፊት ግድግዳ አለ እንዴ? የለም። ሶ በሂሳብ ትሩ ነው ማለት ነው። ግን ሮቦታችን መታ እዚህ ጋር አት 10:1 ላይ ወደ ኢስት ከዞረችና ከፊት ለፊቷ ግድግዳ ካለ በዛው ሰዓት ፎልስ ነበር የሚሆነው። አሁን ግን ትሩ ነው። እንቀጥል። ራይት ኢዝ ክሊር በቀኛው በኩል ግድግዳ አለ ወይስ የለም የሚለውን ቼክ የሚያደርገው ቀኛው ቤት በኩል ነው፣ ወደታችን ወደ ላይ ነው ለሮቦታ። አሁን ያለችው ወደ ኢስት ነው። ሶ የኢስት ቀኙ ቤት በኩል ነው፣ በሳውዝ በኩል። በሳውዝ በኩል ደግሞ ምን አለ? ግድግዳ አለ። ሶ ፍሮንት ኢዝ ክሊር የሚለው ፎልስ ነው፣ ክፍት ቤት ነበር ትሩ የሚሆነው። አሁንም እንቀጥል። ሌፍት ኢዝ ክሊር ደግሞ ይለኛል፣ በግራ በኩል ክሊር ነው ይላል። ትሩ ነው። ሮቦታውን ወደ ኢስት ነው። ኦልዌይስ እዚህ ጋር ዳይሬክሽኑን ግድ ማወቅ አለባችሁ፣ ምክንያቱም ሌፍት እና ራይት የምንለው ያው ከዳይሬክሽን ጋር ተያያዥነት ስላለው ማለት ነው። ሮቦታ ወደ ኢስት ስላለች እሷ ሌፍቷ ቤት በኩል ወደ ኖርዝ ነው የሚሆነው። ሶ በዚህ ሰዓት ምን ይሆናል ማለት ነው? ትሩ ነው። ምክንያቱም በግራዋ በኩል ምንም አይነት ግድግዳ የለም፣ ያኔ ክሊር ስለሆነ ትሩ ይሆናል። ኦን ቢፐር የሚለው ቢፐር ይዛለች እንዴ? ያለችበት ቦታ ላይ ቢፐር አለ ወይስ የለም? ኦን ቢፐር ማለት ያለችበት ቦታ ላይ ቢፐር መኖር አለመኖር ነው። ምንም ቢፐር የለም፣ ፎልስ ነው የሚሆነው። ኬሪስ ቢፐርም ቢፐር ተሸክማለች ወይ ነው? ረን ስናደርጋት ምንም ቢፐር ሳትይዝ ነው የተነሳችው። ባይ ዲፎልት ዜሮ ቢፐር ነው የምትይዘው፣ ስለሆነ ፎልስ ይሆናል ማለት ነው። እና ትሩ የሆነልን ማን ነው? ፍሮንት ኢዝ ክሊር የሚለው ትሩ ነው። ሌፍት ኢዝ ክሊር የሚለው ትሩ ነው። ከሱ ውጭ ያሉት ግን ሁሉም ፎልስ ናቸው። ሌላ እስቲ ደግሞ አሻሽለን እንየው። ይሄንን እዚህ ጋር ስትነሳ ሁለት ቢፐር እናስይዛት የሆነ ኦሪንቴሽኗን ደግሞ ወደ ኖርዝ እናድርገው። አሁን ያት እዚህ ጋር ፊቷ የት ነው ያለው? ወደ ኖርዝ ነው። ፊቷ ወደ ኖርዝ ነው። አሁንም እዩት፣ ፍሮንት ኢዝ ክሊር የሚለው ትሩ ነው፣ ምክንያቱም ከፊት ለፊቷ ምንም ግድግዳ የለም፣ ወደ ላይ ነው ያለችው። እሺ እንቀጥል። ራይት ኢዝ ክሊር የሚለው ራይት ኢዝ ክሊር የሚለውም ትሩ ነው። በቀኛው በኩል ግድግዳ አለ እንዴ? የለም። ሌፍት ኢዝ ክሊር የሚለው ግን ፎልስ ነው፣ ምክንያቱም በግራው በኩል ግድግዳ አለ። እንቀጥል። ኦን ቢፐር የቆመችበት ቦታ ላይ ቢፐር አለ እንዴ? የለም። የቆመችበት ቦታ ላይ ቢፐር ስለሌለ እሱም ፎልስ ነው። ኦን ቢፐር የሚሆነው በዛ ቦታ ላይ ቢፐር ቢኖር ነበር ትሩ። የቆመችበት ቦታ ላይ ምንም ቢፐር የለም፣ ፎልስ ነው። ኬሪስ ቢፐር ይዛለች ወይስ አልያዘችም የሚለው ነው። እሱም ኢኒሻሊ ረን ስናደርጋት ሁለት ቢፐር አስይዘን ነበር ያስነሳናት። እዚህ ጋር ይኸውት ሁለት ቢፐር ይዛ ነው የተነሳችው። ሶ በይዛት ምን ይሆናል? ትሩ ይሆናል። ቢፐር የምትይዝበት ሁለት ሜካኒዝም ነው። አንደኛ ኢኒሻላይዝ ስታደርጓት የተወሰነ ቢፐር ከሰጣችኋት ነው አንደኛ ላይ። ሁለተኛ ላይ ግን በየመሃሉ የሆነ ፒክ የምታደርግባቸው ቢፐሮች ሊኖሩ ይችላሉ። ባጭሩ ሮቦታ አትሊስት አንድ ቢፐር ከያዘች ትሩ ነው፣ ካልያዘች ፎልስ ነው። ስለሆነም እዚህ ጋር የምንዋን ማየት እንችላለን። ሮቦታ የትኞቹ ትሩ ነው የትኞቹ ፎልስ የሚለውን ነው። ስለሆነ ልድገምላችሁ። ቤት በኩል ትሩ የሆነችው ፍሮንት ኢዝ ክሊር ትሩ ነው። ራይት ኢዝ ክሊር ትሩ ነው። ኬሪስ ቢፐርስ ትሩ ነው። ሶስቱ ግን ፎልስ ነው። ዳይሬክሽኗን እንቀየረው እስቲ፣ ወደ ዌስት እናድርገው። ወደ ዌስት እናደርግ ፊቷ ወዴት እንደሚሆን እናየዋለን። ፊቷ አሁን ወዴት ነው ማለት ነው? ወደ ዌስት በኩል ነው። ፍሮንት ኢዝ ክሊር ሲል ፎልስ ነው፣ ምክንያቱም ከፊት ለፊቷ ግድግዳ አለ፣ ፍሮንቷ ክሊር አይደለም። ራይት ኢዝ ክሊርም ሲል በቀኝ በኩሏ ክሊር ነው አይደለም? ነው። በቀኝ በኩል ማለት ወደ ላይ ማለት ነው፣ ወደ ኖርዝ ክሊር ነው፣ ትሩ ነው። ሌፍት ኢዝ ክሊር የሚለው ደግሞ በግራዋ በኩል፣ ግራዋ አሁን ቤት በኩል ነው፣ ወደ ታች ነው። ይሄ ፎልስ ነው። ፍሮንት ኢዝ ክሊርም ፎልስ ነው። ሌፍት ኢዝ ክሊርም ፎልስ ነው። ራይት ኢዝ ክሊር ብቻ ትሩ ነው። ኦን ቢፐር የሚለው ፎልስ ነው፣ ምክንያቱም ያቆመችበት ቦታ ላይ ምንም አይነት ቢፐር የለም። ኬሪስ ቢፐርስ የሚለው ትሩ ነው። አትሊስት ሁለት ቢፐር አስይዘን ነው ያውራን ያደረግናት። ስለሆነ እነዚህም ቢፐሮች እንዲያርገን ማወቅ እንችላለን ነው። አሁን እንቀጥል። እነዚህ እንዴት ነው የምንጠቀመው የሚለው ነው። አሁን ቢፐራችን የተወሰነ እንድትሄድልን ፈልግ ሪም ዶት ሴት ፖዝ ብለን ያው የምትሄድበትን ስፒድ ቀስ እያለች እንድትሄድ እናድርግ። 0.5 ሰው እዚህ ጋር ምን እናድርግ ማለት ነው። ሮቦታችን እስከ ግድግዳው ድረስ እንድትሄድ ነው። ምን ብያቸዋለሁ? ጥግ ድረስ እስክትሄድ 10 የነበረው 9 ጊዜ ነበር ፎር ሉፕ ተጠቅመን ሙቭ እንድታደርግ ያደረግነው። አሁን ግን ያለሱ በኃይል ተጠቅመን ኃይልም እንደሆነ አሁን ያየነው መሰለኝ። ፍሮንቷ ክሊር እስከሆነ ድረስ ምን ታደርጋለች? ሙቭ እንድታደርግ ነው እኛ የምናዛት። ፍሮንቷ ክሊር ከሆነ ምን ታደርጋለች? ሙቭ ታደርጋለች። አለበዛ ፍሮንቷ ክሊር ካልሆነ ወይም ግድግዳ ጋር ከደረሰች እንድትቆም ነው የሚያዛት ማለት ነው። ይሄንን ኢንስትራክሽን ነው አሁን ምን እንደምትሰራ እዚህ ጋር ታያታላችሁ። ፍሮንቷ ክሊር እስከሆነ ድረስ ትሄዳለች። ፍሮንቷ ሄዳ ግድግዳው ጋር ላይ ሲደርስ ግን ፎልስ ነው የሚሆነው። ያኔ ምን ይሆናል? ትቆማለች ማለት ነው። ምንም አይነት ኤረር ሳታሳየን። እዚህ ጋር ምን እንደሚሰራ ኋይል ምን እንደብያቸዋለሁ አይተሬት ነው የሚያደርገው። እስከ መቼ? ይሄ ኮንዲሽን ትሩ እስከሆነ ድረስ። ፍሮንቱ ክሊር እስከሆነ ድረስ ምን ታደርጋለች? ኦልዌይስ ሙቭ ታደርጋለች። ሙቭ ሄዳው ግን ግድግዳው ጋር ሲደርስ ይሄ ምን ይሆናል ማለት ነው? ፎልስ ይሆናል። ያኔ ነው ታቆምላችሁ። ስለሆነም በፎር ሉፕ እንጠቀም የነበረውን ሌላ አማራጭ በኋይል ሉፕ መጠቀም እንችላለን። ይሄ የተሻለ የሚሆነው በምን መሰላችሁ? አሁን የሮቦታ ሳይዟ ስንት ነው? እዚህ ጋር እንደምናየት 10 ነው። ሶ 10 ከሆነ ፎር ሉፑን ስንት ነው የምናዘው? 9 ነው። የሮቦታ ሳይዝ 30 ቢሆንስ 29 ነው የምናዘው። ስለሆነም ከሮቦቱ የወርልዱ ሳይዝ ጋር ዲፔንድ እንሆናለን ማለት ነው።
የወርልድ ሳይዝ ቢሰፋ ያንን ያክል ነው ፎር ሉፕ የምናደርገው ማለት ነው። ግን አሁን ራንደም ቢሆንስ ወርልዳችን ማለት ነው። ማለትም ሆሪዞንታሊ ኤክስ አክሲሱ ስንት እንደሆነ አናውቅም። ስንት እንደሆነ ብዛቱን ካላወቅን ፎር ሉፕን መጠቀም እንችላለን እንዴ? አንችልም። ምክንያቱም ፎር ሉፕ ስንት ምን ያህል ጊዜ አይተሬት እንደምታደርጉ ማስገባት አለባችሁ። ፎር ሬንጅ ብላችሁ ሬንጅ ውስጥ የምትገባው አርጊመንት ምንድነች? ሳይዙን ነው፣ ምን ያህል ጊዜ ነው መደጋገም ያለበት የሚለው ነው። ዋይል ሉፕ ግን ምንም ይሄ ነገር አያስጨንቃችሁም። ይጥበብም ይነስም ዋይል ሉፕ እስከየት ነው የሚሰራው? ግድግዳ እስኪያገኝ ድረስ ዝም ብሎ ይሄድላችኋል። ግድግዳን ሲያገኝ ይቆማል ማለት ነው። ይሄ ግልጽ የሆነላችሁ ይመስለኛል። ከዚህ ጋር የተያያዘ ሌላ አለ ደግሞ ምን የሚባል ያው ኤግዛምፕል ሃርድለስ ዋን የሚባል ከዚህ በፊት ያሰራችሁት ይመስለኛል። እሱን ሃርድለስ ዋን የሚለውን እንደ ኮዱ እዚህ ጋር እንደሚያደርግላችሁ ቅድሚያ ያው እዩት። ከዛ በኋላ ኮዱን በደንብ እናብራራዋለን። ሄሮችን እንዲበላ ነው የተፈለገው። ከዚህ ጋር ሄሮ እያንዳንዷን እየሄደ እንዲበላ ነው እናንተ ስሩ የተባላችሁት ማለት ነው። ሶ ያንን ለመስራት ምን እንጠቀም የሚል ከፈለጋችሁ አንድ ባንድ መስራት ትችላላችሁ። ኮዳችሁ ምን ታደርጋላችሁ? ሙቭ ታደርጋለች፣ ተርን ሌፍት፣ ሙቭ፣ ከዛን ሶስቴ ተርን ሌፍት፣ ሙቭ፣ ሶስቴ ተርን ሌፍት፣ ሙቭ፣ ተርን ሌፍት፣ ሙቭ እያላችሁ አንድ ባንድ ይሄንን በቤዚክ አክሽኖቹ መጻፍ ትችላላችሁ። ያ ግን ትንሽ ሊረዝም ይችላል። ሶ ዛሬ በተማርነው በዋይል ኤሊፍ ኢፍ ኤልስ እንደገና ደግሞ አምስቱ ቤዚክ አክሽኖችን ተጠቅመን አሪፍ ኮድ መስራት እንችላለን ነው። ለሱም ምን እናደርጋለን? ኢኒሻሊ እዚህ ጋር ምን ነበረች? ቢፐር ነበረች አይደል? እሺ ዋይል ኖት ሁቦ ኦን ቢፐር ይሄን ፓርት ይቱ ቢፐራችን ሁቦ ላይ እስካልቆመች ድረስ ምን ያደርጋል? ኢፍ ሁቦ ዶት ራይት ኢዝ ክሊር። ይሄ ፎልስ የሚሆነው መቼ ነው ብያቸዋለሁ። ሄዳ ቢፐሯ እዛ ላይ ስትቆም ማለት ነው። ቢፐሯ ላይ ስትቆም ሮቦታችን እዛ ቦታ ላይ ፎልስ ይሆናል። እስከዛ ግን ይሰራልናል። እስከዛም እንደሚሰራው ኢፍ ሁቦ ራይት ኢዝ ክሊር፣ ሁቦ ራይት ኢዝ ክሊር። ራይት ኢዝ ክሊር ማለት በቀኙ በኩል ክሊር ከሆነ ማለት ነው። ግድግዳ ከሌለ ያኔ ምን ያደርጋል? ሶስቴ ወደ ግራ ይዞራል። ይሄው እንደምታዩት ሶስቴ ወደ ግራ ማድረግ ወደ ቀኝ መዞር ማለት ነው። ከዛ በኋላ ደግሞ ሙቭ ያደርጋል፣ አንድ ሙቭ። ይሄም የሚሰራው መቼ ነው? እዚህ ጋር የምታዩት ትሩ ከሆነ ብቻ ነው። ይሄ ትሩ ከሆነላችሁ ይሄን አክሽን እዚህ ጋር የምታዩቸውን አክሽኖች ይሰራል። ኤሊፍ ሁቦ ዶት ፍሮንት ኢዝ ክሊር፣ ፍሮንቱ ክሊር ከሆነ ደግሞ ኤሊፍ የሚባለው ያው ኢፉ ፎልስ ከሆነ ነው። ኢፉ ትሩ ከሆነ ኤፉን ብቻ የሚሰራው ብያቸዋለሁ። ኢፉ ፎልስ ከሆነ ወደ ኤሊፉ ነው የሚመጣው። የኤሊፉን ቼክ ያደርጋል። ሁቦ ዶት ፍሮንት ኢዝ ክሊር፣ ፍሮንቱ ክሊር ከሆነ ደግሞ ምን ያደርጋል? ሙቭ ያደርግላችኋል። ፍሮንታችሁ ክሊር ከሆነ ሁለቱም ኮንዲሽኖች ፎልስ ከሆነ ደግሞ ኤልስ ነው። ኤልሳችሁም እንደማለት ነው ተርን ሌፍት ነው የሚያደርገው። ሶ እንዲህ እያለ ይደጋገማል እስከ መቼ? ዋይሉ ፎልስ እስኪሆን። ዋይላችሁ ፎልስ የሚሆነው መቼ ነው? ሄዳ ቢፐራው ላይ ስትቆም ፎልስ ይሆናል። ሶ ይሄ ሁላ ካለቀ ማለት ቢፐራ ላይ ሄደን ደርሰናል ማለት ነው። ቢፐራ ላይ ነው የቆምነው። ቢፐራ ላይ ከቆምን በቃ ምን እንደምናደርጋት ፒክ ነው የምናደርጋት ማለት ነው። ስለሆነም ይሄ ኤግዛምፕል ሃርድለስ ዋን የሚባለው የሚሰራው በዚህ ነው። ያው እዚህ ጋር እንዲያው ምን ያደርጋል? እዚህ ጋር ስንመጣ ያው ኮዱን እያየን እንሂድ። መጀመሪያ ሊሻ ላይ ሮቦታችን ያለችው ጫፍ ላይ ነው ያለችው። ሶ ጫፍ ላይ ኖት ሁቦ ኦን ቢፐር የሚለው ትሩ ነው፣ ምክንያቱም ቢፐር ላይ አልቆመችም። ኢፍ ሁቦ ራይት ኢዝ ክሊር፣ ራይቷ ክሊር ነው እንዴ? ኢኒሻሊ መጀመሪያ ላይ ነው አይደለም? ፎልስ ነው። ሶ ፎልስ ስለሆነ ኢፉ ፎልስ ነው። ወዴት ነው የሚሄደው? ወደ ኤሊፍ። ሁቦ ፍሮንት ኢዝ ክሊር፣ ፍሮንቷ ክሊር ነው እንዴ? አዎ። ያ እንደዛ ከሆነ ምን እናደርጋለን? ሙቭ እናደርጋለን። ሙቭ ስናደርግ አንድ ስቴፕ ወደፊት ሄዳለች። አሁን እዚህ ጋር ደርሳለች። እንቀጥል። አሁንም ዋይሉ ቼክ ታደርጋላችሁ። ቢፐሩ ላይ እንደቆመችው አይደለም። ዋይሉ ትሩ ነው። ኢፍ ሁቦ ራይት ኢዝ ክሊር፣ ራይቷ ክሊር ነው አይደለም? በግድግዳ አለባት። ቀጥሎ እንደገና ፍሮንቷ ክሊር ነው እንዴ? ፍሮንቷም ክሊር አይደለም፣ ምክንያቱም ከፊት ለፊቷ ግድግዳ አለ። የሶስተኛ አማራጭ ምንድነው? ኤልሱ ላይ ነው የሚመጣው። ተርን ሌፍት እናደርጋለን። ተርን ሌፍት ስናደርግ ፊቷ ወደ ዞረ ማለት ነው፣ ወደ ላይ ዞረ ማለት ነው። ፊቷ ወደ ኖርዝ። አሁንም ቼክ አድርጉ። ኖት ሁቦ ኦን ቢፐር ትሩ ነው። ኢፍ ሁቦ ራይት ኢዝ ክሊር፣ ራይቷ አሁንም ክሊር አይደለም፣ ግድግዳ አለ። ወደ ቀኝ ነው፣ በቀኝ በኩል ግድግዳ አለ። ኢፍ ሁቦ ራይት ኢዝ ክሊር፣ ፍሮንት ኢዝ ክሊር፣ ራይቱ ክሊር ካልሆነ ወደ ፍሮንት ኢዝ ክሊር ነው የምትመጣው። ያኔ ይሄ ትሩ ነው የሚሆንላችሁ። ሶ ያኔ ሙቭ እናደርጋለን። ሙቭ ስናደርግ ወዴት ሆነች ማለት ነው? ወደ ላይ አንድ ወጣች ማለት ነው። አሁን ያለችው እዚህ ቱቱ ላይ ነው የምትኖረው። አሁንም ፋይሉን ቼክ አድርጉት፣ ትሩ ነው። ኢፍ ሁቦ ራይት ኢዝ ክሊር፣ አሁን ትሩ ነው። ቱቱ ላይ ስመጡ በቀኝ በኩሏ ግድግዳ የለም፣ ትሩ ነው። ትሩ ስለሚሆን ምን ታደርጋለች? ወደ ግራ ትዞራለች፣ አንድ ሙቭ ታደርጋለች። ወደ ሶስቴ ወደ ግራ ትዞራለች፣ ማለትም ወደ ቀኝ ዞረች። ቀጥሎ አንድ ሙቭ ስታደርግ እዚህ ቦታ ላይ ነው የምትመጣው፣ አትስሪቱ እያለች ይሄንን መደገም ነው። ደጋግማ እዚህ ጋር ሮቦቱ ጋር ስመጣ፣ ሮቦቷ ሁቦ ጋር ስመጣ ማለትም ቢፐሩ ጋር ማለት ነው። ቢፐሩ ጋር ስመጣ ምን ይሆናል ማለት ነው? ይሄ ፋይላችሁ ፎልስ ነው የሚሆነው፣ ምክንያቱም ቢፐሩ ላይ ከቆመች ይሄ ፎልስ ነው የሚሆነው። ሁቦውን ቢፐር ትሩ ነበር። ኖት የሚለው ግን ኢንቨርት ያደርገውና ፎልስ ያደርገዋል። ያኔ ይቆማል። ከዛ በኋላ ፒክ ቢፐር ይለዋል ማለት ነው። ይሄ ግልጽ ይመስለኛል። ቀጣይ ላይ እስቲ በደንብ